ራዕይ ለአንድ ተቋም ወሳኝ ቱል ነው። እያንዳንዱ ወታደር መከላከያ ለማገልገል ኮንትራት ሲፈርም ሜሬጅ የሚፈጽመው ከራዕዩ ጋር ነው። በእኛ ተጨባጭ ሁኔታ አለቃ ሲያኮርፍ የሚያኮርፍ አለቃ ሲስቅ የሚስቅ አርሚ ሳይሆን ሁሉ ጊዜ ራዕዩን ያያየ ለራዕዩ ስኬት የሚሰራ እንዲሆን የእናንተ ዋናው ስራ ከራዕያችሁ ጋር መተዋወቅ ብቻ ሳይሆን የምትመሩትን ኃይል ከራዕዩ ጋር እንዲተዋወቅ ማድረግ ነው። ከራዕዩ ጋር የተዋወቀ ሰራዊት ወይም ተቋም በሰዎች መናወጥ መለዋወጥ የሚፈጠርበት አደጋ የለም። ብዙ ጊዜ አፍሪካ አካባቢ ያሉ አርሚዎች ኃላፊዎቻቸው ከሞቱ ረብሽ ይፈጠራል ወይም ደግሞ ከተወገዱ ልክ በአንድ ወቅት በእኛ ውስጥ እንዳጋጠመው ሰፊ ውይይት ያስፈልጋል። አዘርዋይስ በቀላሉ መተካት የሚችሉ ተደርጎ አይወሰድምና ሪዝኑም ከራዕይ ጋር የተዋሃደ አስተሳሰብ ካለመኖር ነው። ራዕይ በተለይ መከላከያ ራዕይ ታማኝነትን ያነሳል፣ ጤነኝነትን ያነሳል። ጤነኛ ማለት not only physically emotionally spiritually healthy የሆነ አርሚ ማለት ነው። emotionally spiritually healthy ለመሆን ደግሞ internal locus of control ኮንፊደንሱ በራዕዩ የሚመካና ከራዕዩ ጋር የተጋባ መሆን መቻል አለበት። otherwise ስፖርት ሰርቶ ፊዚካል ፓርት የተነከረ ቢሆንም ኢሞሽናሊ ወይም ኢንተርናሊ ሄልዚ መሆን አይችልም።